አሁንም ቢሆን ስራ የምትፈልጉ የዳቦ ቤት መክፈት የምትፈልጉ እህት ወንድሞቻችን አናግሩን። ሰላም ውድ ቤተሰቦቻችን፣ እንግዲህ በቪዲዮ ከቀረብኩ ብዙ ቆይቻለሁ አውቃለሁ። ያም ደግሞ ስራ ቢዚ ስላደረገኝ ነበር። አሁን ላይ በቪዲዮ ቀርብ ያለው ከዚህ በኋላ የተለያዩ ፕሮግራሞችን ወደ እናንተ የማደርስላችሁ ይሆናል። እንደተለመደው ዛሬ ይዤላችሁ የመጣሁት የዳቦ መጋገሪያ ማኮፈሻና የማቡኪያን ሙሉ ዝርዝር መረጃ ነው። በነገራችን ላይ በቅርቡ የምከፍተው ቻናል አለ። እሱም ደግሞ የቴሌግራም ቻናል ነው። በዛ የቴሌግራም ቻናል ላይ ከኛ የዳቦ ማሽን ለሚገዛ ሰው ብቻ የምትቀላቀሉበት የቴሌግራም ቻናል ይሆናል። ይህም ቴሌግራም ቻናል ዋናው አላማው ይህንን ማሽን ከገዛችሁ በኋላ እነዚህ ማሽኖች እናንተ ጋር ምንም ሳይበላሹ የሚቆዩበትን አሪፍ ትምህርቶችን እንሰጣችኋለን። በተጨማሪም ደግሞ ማሽኖቹ በምን አይነት ቦታ መቀመጥ እንዳለባቸው እንዲሁም ደግሞ ምንም እንዳይሆኑ እንዳይበላሹባችሁ በምን አይነት መልኩ ነው መጠቀም የምትችሉት የሚሉትን ዝርዝር መረጃዎች ለእናንተ የምናደርስበት አዲስ ቻናል ነው። በዛ ቻናል ላይ እንግዲህ ልክ ቻናሉ እንደተለቀቀ በነባሩ ቻናል ላይ ፖስት እናደርገዋለን። አሁንም ለቴሌግራም ቻናላችን አዲስ ከሆናችሁ ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የኮሜንት የመጀመሪያው ቦታ ላይ የማስቀምጥላችሁ ይሆናል። እዛ ላይ እየገባችሁ የተለያዩ ስራዎቻችንን ማየት ትችላላችሁ። በተለያዩ ሀገራት ላይ ለተለያዩ ሰዎች እየሰራን በታማኝነት ልከናል። ታማኝነታችንንም በዛው ማየት ትችላላችሁ የቴሌግራም ቻናሉ ላይ። አሁን እንግዲህ ይዤላችሁ የመጣሁት ይህ እቃ ወደ መካነ ሰላም የሚሄድ ነው። መካነ ሰላም ለሁለተኛ ጊዜ ነው እየታዘዝን ያለ ነው። ከዚህ በፊት አሳይቻችኋለሁ ወደ መካነ ሰላም እየላኩ ነው ብዬ። አሁንም በተጨማሪ መካነ ሰላም ነው ይሄ እቃ የሚሄደው። ባለ 3 ፓትራ መጋገሪያ ነው። እንግዲህ መጋገሪያችን እጅግ በጣም ጥራት አለው። እንደምታዩት ባለ 3 ነው። እቺ ለብቻዋ ተከፋች ናት። ይሄ ሁለቱም አንድ ላይ የሚከፈት ነው። በዛ ላይ ደግሞ ፓትራውን ላሳያችሁ። እዚህ ጋር የፓትራው ጥራት ደግሞ ይሄ ነው። እንደምታዩት ከሌሎቹ ለየት የሚያደርገው ሳይዙ ትልቅ ነው። የተለያዩ ሀገራት ላይ ይሰራሉ ግን እንደምታዩት እኛ ጋር ትንሽ የፓትራው ሳይዝ ከፍ ይላል፣ ትልቅ ነው ማለት ነው። ባንዴ ብዙ የመጋገር አቅም ወይም ደግሞ ብዙ ዳቦችን የማውጣት አቅም አለው ማለት ነው። በተለያዩ አማራጮች እንሰጣለን። ባለ 3 ፓትራ፣ ባለ 4 ፓትራ እንዲሁም ደግሞ ባለ 6 ፓትራን ጨምረን ነው እየሰራን ያለ ነው። የትም ቦታ ላይ ብትጠይቁ ከኛ የበለጠ እንጂ ከኛ ያነሰ ዋጋ አይነግሯችሁም። እጅግ በጣም ርካሽ በሚባል ዋጋ ጥራት ያላቸውን እቃዎች እየሰራን ለእናንተ እናስረክባለን ማለት ነው። እንግዲህ ከዚህ ከመጋገሪያው በተጨማሪ እዚህ ጋር ማኮፈሻው አለ። ማኮፈሻው ባለ 14 ፓትራ ነው። እዚህ ጋር እንደምታዩት ይሄ ነው። እንግዲህ ማኮፈሻው ይሄ ነው። እዚህ ጋር እንደምታዩት ሲከፈት ደግሞ ይሄንን ይመስላል። በጣም ጥራት ያለው ማኮፈሻ ነው ያለን። ፓትራዎቹ በዚህ መልኩ ተደርድረው ይገባሉ ማለት ነው። ባለ 2 መያዣ ነው። ከጎንና ጎን ላይ ነው የሚይዘው። እዚህ ጋር ከታችም ይቀረዋል ማለት ነው። እንደዚህ በዚህ መልኩ ገብቶ ጽድት ያለ ዳቦን ያኮፍስልናል ማለት ነው። ይህ ማኮፈሻው ይሄም እንግዲህ በሁለት አማራጭ ነው እያቀረብን ያለ ነው። በባለ 14 እና በባለ 28 ፓትራ በሁለት አማራጮች አሉን። እናንተ ደስ ባላችሁ ማዘዝ ትችላላችሁ። በጥራት በፍጥነት እንዲሁም በታማኝነት እየሰራን የምናስረክባችሁ ይሆናል። በመቀጠልም የምንሄደው ወደ ማቡኪያው ነው። እነዚህ ደግሞ ማቡኪያዎቹ ናቸው። እንግዲህ ማቡኪያው ከዚህ በፊትም በተደጋጋሚ ለማሳየት ሞክሬያለሁ። እንደዚህ በቀላሉ ይኸውላችሁ እንግዲህ ይህን የመሰለ ጽድት ያለ እቃ ነው እየሰራንላችሁ ያለ ነው። ይሄው እንደዚህ ጽድት ባለ በአልሙኒየም አሪፍ ነገር በሆነ እቃ ነው እየሰራን ለእናንተ የምናስረክባችሁ ማለት ነው። ይኸውላችሁ ይህን ይመስላል። እየሰራን በተመጣጣኝ ዋጋ ነው የምንሰጣችሁ። ይህም እንደምታዩት አልሙኒየም ነው፣ አይዝግም፣ አይሰበርም። ጽድት ያለ እቃ ነው። እዚህ ጋር ውስጡንም ካያችሁት ደግሞ ይኸው የሚያቦካው ፓርቲ ይሄ ነው። እንግዲህ ወደ አብሮነት ቲዩብ ስትመጡ ጥሩ መረጃዎችን ታማኝነት ያላቸው መረጃዎችን የምታደምጡበት ቻናል ከመሆኑም በተጨማሪ እነዚህን የመሳሰሉ በጣም ጽድት ያሉ እቃዎችን እየሰራን በተለያዩ ሀገራት ላይ እየላክን ነው የምንገኘው። እንግዲህ የታማኝነት ጉዳይ እንደነገርኳችሁ የቴሌግራም ቻናላችንን ጆይን ብላችሁ ሙሉ ታማኝነታችንን በድምጽም እንዲሁም ደግሞ በጽሁፍም በሁሉም ነው በቪዲዮም ቼክ ማድረግ ትችላላችሁ። ግሩፕ ላይ ወይም ደግሞ ቻናላችን ላይ እንዲሁ የተለያዩ መረጃዎችን አስቀምጠናል የታማኝነታችንን የሚገልጽ እንዲሁም ደግሞ የላክንላችሁ ሰዎች ምስጋናም ጭምር የእቃውንም ጥራት ጭምር እንዲሁ ሀሳብ እየሰጡ ነው ያሉት። እሱን ማየት ትችላላችሁ። ቃል በገባው መሰረት እየሰራ በተለያዩ ሀገራት ላይ እያደረሰ ነው የሚገኘው። አሁንም ቢሆን ስራ የምትፈልጉ የዳቦ ቤት መክፈት የምትፈልጉ እህት ወንድሞቻችን አናግሩን። እነዚህን የመሳሰሉ ጽድት ያሉ እቃዎችን የምናቀርብላችሁ ይሆናል። በነገራችን ላይ ያልነገርኳችሁ እስከዛሬም ደግሞ ያላሳወቅኳችሁ ነገር ምንድነው? እናንተ በምትፈልጉት ዲዛይን ብታዙ የናንተን ዲዛይን መሰረት አድርገን የምናቀርብላችሁ ወይም ደግሞ የምናዘጋጅላችሁ ይሆናል። እንደምታዩት ነው። እዚህ ጋር ማሽኑን ከፍተነዋል። እንግዲህ የማሽኑ ድምጽ
ጎረቤት የማይረብሽ አይደለም። ጎረቤት እዚሁ ቤት ላይ እንኳን መኖሪያ ቤት ላይ እንኳን የማይረብሽ በጣም ድምጹ ሳይለንት የሆነ አሪፍ እቃ ነው። እንግዲህ ሌሎችንም ያሰሩ ሰዎችንም ስልክ ቁጥር እየሰጠናችሁ በዛ መሰረት በዛ መልኩ ነገሮችን ማስኬት ትችላላችሁ። እንግዲህ ለዛሬ ይዘንላችሁ የመጣ ነው ይህን ይመስላል። የተለያዩ ጥያቄዎች ካላችሁ ጠይቁን። ለዛሬ ይዘን የመጣነው መረጃ ይህን ይመስላል። በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑ። ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።